በአንድነት ስም የተገፉ የሀገር ዋርካዎች፣ በአንድነት ስም የተበደሉ የኢስላም ከዋክብቶች፣ የሙስሊሙን መብት አስጠብቃለሁ በሚል ስም የተደረገ የመብት ጥሰት። ያው የሚታየው ማለት ነው። ስለዚህ ቅራት በዛ አይነት መልኩ ነው ያሳለፉት። 8 ሆነው እኛ ጋር ሆን ይሄንን ወደ ዘመናዊ ተቀየርና ያው ያ የድሮችን ትተህ በእኛ ጋር መሆን አለ ብሎ ጠይቁኛል። 8 ሆነው አይሆንልኝም። ይሄ ሐቅ ነው። ተሾቻችን የለፋሁበትና የተንገላታሁበትን ዕልም ትቼ እናንተ ጋር ያልታበሰ የመሻይኾቻችን እንባ፣ የታፈነ የታላላቆች ድምፅ፣ ሀገር ያቀና የተጨቆነ ዒልም። መጅሊሱ በህገ ወጥ መንገድ ከተወረረ በኋላ ከሁሉ ምድር ብቻ ከ500 በላይ መሻይኾች ለ30 እና ለ40 ዓመታት ካሰጀዱበት መስጂድ ተፈናቅለዋል፣ በግፍ ተባረዋል። እኛም ከሁሉ ምድር ደሴ ከተማ ተገኝተን በምዕራፍ 1 ዝግጅት ብሶታቸውን አዳምጠናል። ያልታበሰንባቸውንና ያልተሰማ ብሶታቸውን በቅርብ ቀን በሂሳን ሪከርድስ እና በዙመር ሚዲያ እንዲሁም በአልሚዕራጅ ቲዩብ ይጠብቁን። ወደ 11 ነጥቦች ዝም ብሎ ጫኑብኝና በዛ ባድማ አውጥተናል ብለው እኔን አድማ ባድማ ነው ያወጡኝ። ተዛላ በሶስተኛው ቀን ደብዳቤ መጣልኝ። ከሸሪዓ አንፃር ዋና ኢማም ሆኖ መስራት የለባቸውም፣ በምክትል ኢማምነት እንዲቀጥል የሚል ደብዳቤ የዑለማ ምክር ቤቱ ጽፎ ለዛ አካባቢ ለቀበሌ መጅሊሱ ጽፎ የቀበሌው መጅሊስ ለኮሚቴው ለኔ ደብዳቤ ጽፎ ሰጠ። እኔ ግን ሞት ታዚያ ሲመጣብኝ በምን ልሳፈር? በቃ ብዙ ነገሮች አሉ፣ ብዙ ሀጃዎች አሉ። 3000 ናት የሚሰጡኝ።